ውድ ተመልካቾቼ እንኳን ደህና መጣችሁ። በዚህ ቻናል የእንግሊዝኛ መሰረታዊ ትምህርቶችን ከቤዚክ ተነስተን እስከ አድቫንስድ የሚያደርሱ ቱቶሪያሎችን ታገኛላችሁ። I'm telling you frankly ዛሬ የምንማረው የWH questions በመጠቀም ጥያቄዎችን ስንጠይቅ እንዴት ነው የምንጠይቀው የሚለውን እናያለን። የመሰረታዊ የእንግሊዝኛ ትምህርቶቻችንን ከቤዚክ እስከ አድቫንስድ የሚወስዱትን ፓኬጅ አለ። እሱን ታይሙን ነግራችኋለሁ። ዛሬ WH questions ከባለፈው በመቀጠል ዛሬ ደግሞ የምንማራቸውን እናያለን። እስቲ በጥያቄ እንጀምርና እንቀጥል። እዚህ ምን ያህል ጊዜ ሆነዋል ብለን ብንጠይቅ what can we say? እዚህ ምን ያህል ጊዜ ሆነዋል ብለን ለመጠየቅ ብንፈልግ እንዴት ነው የምንለው? እዚህ ምን ያህል ጊዜ ሆነዋል? So how long have you been here? How long have you been here? እዚህ ምን ያህል ጊዜ ሆነዋል? እዚህ ምን ያህል ኖረሃል? እዚህ ምን ያህል ኖረሃል? እዚህ ምን ያህል ኖረሻል? እዚህ ምን ያህል ኖራችኋል ብለን ለመጠየቅ እንዴት ነው የምንለው? እስቲ How long you lived here? How long you lived here ብለን እንጠይቃለን ማለት ነው። እስቲ አምስቱን ጥያቄዎች እዚህ ኤክሰርሳይዝ እያደረግን እንቀጥላለን። በዛሬው ትምህርታችን how long እና how often በመጠቀም እንዴት አድርገን እንደምንጠይቅ እናያለን። How long is the road? How long is the road ስንል የመንገዱ ርዝመት አይደለም የምንጠይቀው። it is length or duration የጊዜውን ርዝማኔ ነው የምንጠይቀው። how long is the road ይሄ ምን ማለት ነው? ወደ አማርኛ ስናመጣ how long is the road ይሄ መንገድ ከተሰራ ስንት ጊዜ ሆነ ማለት ነው። how long is the road ይሄ ጎዳና ወይም ይሄ መንገድ ከተሰራ ስንት ጊዜ ሆኖታል ለማለት ነው ማለት ነው የሚጠቅመን። how long will the journey take? how long will the journey take ምን ለማለት ነው? how long will the journey take? journey ምንድን ነው? journey ጉዞ ነው አይደለ? how long will the journey take ይሄ ጉዞ ምን ያህል ይወስዳል? ምን ያህል ጊዜ ይወስዳል? ጉዞ ምን ያህል ጊዜ ይወስዳል? how long will the journey take ይሄ ጉዞ ምን ያህል ጊዜ ይወስዳል ለማለት ነው ማለት ነው። how long have you lived here ቅድም እንዳልነው how long have you lived here እዚህ ምን ያህል ጊዜ ኖረሃል? lived live መኖር ነው። here እዚህ ማለት ነው። how long የሚለው ምን ያህል ጊዜ how long ምን ያህል ጊዜ have you lived here እዚህ ምን ያህል ጊዜ ኖራችኋል? እዚህ ምን ያህል ጊዜ ኖረሻል? እዚህ ምን ያህል ጊዜ ኖረሃል? ለሁሉም ለሶስቱም ይሆናል ማለት ነው። how long have you lived here? how long does the service take? how long does the service take ሰርቪሱ ለምን ያህል ጊዜ ይቆያል? አገልግሎቱ ምን ያህል ጊዜ ይቆያል? ሰርቪስ ምን ማለታችን? አገልግሎት ማለታችን ነው። ሰርቪስ how long does the service take አገልግሎቱ ምን ያህል ጊዜ ይወስዳል? አገልግሎቱ ምን ያህል ጊዜ ይወስዳል? how long ምን ያህል ጊዜ does the service take how long is the video ምን ያህል ጊዜ ነው ምን ያህል ጊዜ ሆኖታል ወይም ምን ያህል ጊዜ ነው how long is the video ምን ያህል ጊዜ ወስዶታል ወይም ምን ያህል ጊዜ ነው how long is the video duration ነው የጊዜውን ርዝማኔ ነው ምን ያህል ጊዜ ይሆናል የሚለውን ለመጠየቅ ነው። how long is the video ምን ያህል ዱሬሽን አለው ምን ያህል ታይም ይወስዳል የሚለውን ጥያቄ ለመጠየቅ ነው ማለት ነው። ወደዚህ ከመምጣታችን በፊት በምን ያህል ጊዜ የስፖርት ልምምድ ታደርጋለህ? በምን ያህል ጊዜ ኤክሰርሳይዝ ታደርጋለህ የሚለውን ለመጠየቅ እንዴት ነው የምንለው?
how often በመጠቀም how often do you exercise በምን ያህል ጊዜ ነው ኤክሰርሳይዝ የምታደርጉት? በምን ያህል ጊዜ ነው ኤክሰርሳይዝ የምታደርጊው? በምን ያህል ጊዜ ነው ኤክሰርሳይዝ የምታደርገው? how often do you exercise በምን ያህል ጊዜ ነው? ድግግሞሹ ነው ፍሪኩዌንሲው። how often do you read how often do you read እስቲ በምን ያህል ጊዜ ነው የምታነበው? ርዝማኔ ስንጠይቅ ነው how often do you exercise በምን ያህል ጊዜ ውስጥ ኤክሰርሳይዝ በሳምንት ነው? በወር ነው? በ15 ነው? በየቀኑ ነው? how often how often do you upload videos ቪዲዮ በምን ያህል ጊዜ ነው አፕሎድ የምታደርገው? how often do you upload videos ቪዲዮ በምን ያህል ጊዜ ነው አፕሎድ የምታደርጊው? how often do you upload videos ቪዲዮ በምን ያህል ጊዜ ነው አፕሎድ የምታደርጉት? ለሶስቱም ይሆናል ማለት ነው። ስለዚህ ይሄ ድግግሞሹን ነው የሚጠይቀው። በየቀኑ ነው? በየሁለት ቀን ነው? በየሳምንት ነው? በየወሩ ነው? በስንት ጊዜ? how often do you upload videos ቪዲዮዎችን በምን ያህል ጊዜ አፕሎድ ታደርጋለህ? ፖስት ታደርጋለህ? how often do you upload videos to YouTube how often do you upload videos to TikTok ብለን እንጠይቃለን። በምን ያህል ጊዜ ነው ቪዲዮ አፕሎድ የምታደርገው ወደ ቲክቶክ? በምን ያህል ጊዜ ነው ወደ ዩቲዩብ ቪዲዮ አፕሎድ የምታደርገው የሚለውን ጥያቄ ለመጠየቅ how often do you upload videos to YouTube ብለን እንጠይቃለን ማለት ነው። how often do you service your car መኪናችሁን በምን ያህል ጊዜ ነው ሰርቪስ የምታደርጉት ወይም ቼክ የምታስደርጉት ለማለት ነው። ሰርቪስ your car ማለት መኪናን ሰርቪስ አድርገው ማለት ነው። how often do you service your car መኪናህን በምን ያህል ጊዜ ነው ሰርቪስ የምታደርገው? how often does it rain here በምን ያህል ጊዜ ነው እዚህ እየዘነበ ያለው? በዓመት አንድ ጊዜ ነው? በስድስት ወር የተወሰነ ጊዜ ላይ ነው? እንዴት ነው የዝናብ ክትትሎሹ ወይም የዝናብ ሂደቱ ድግግሞሹ? how often does it rain here በምን ያህል ጊዜ ነው በምን ያህል ዙር ዝናብ ይመጣል እንደማለት ነው። how often does it rain here how often do you travel how often do you travel travel የአውሮፕላን ጉዞ ነው ወይም ጉዞ how often do you travel በምን ያህል ጊዜ ነው ትራቨል የምታደርገው ጉዞ የምታደርገው? how often do you travel በምን ያህል ጊዜ ነው ጉዞ የምታደርገው? ለምሳሌ ወደ ዱባይ በምን ያህል ጊዜ ነው ጉዞ የምታደርጉት ወይም የምታደርገው? በልስቲ how often do you travel to Dubai ወደ how often do you travel to Dubai ወደ ዱባይ በምን ያህል ጊዜ ነው ትራቨል የምታደርገው የሚለውን ጥያቄ ለመጠየቅ how often do you travel to Dubai ብለን እንጠይቃለን ማለት ነው። እንግዲህ ውድ ተመልካቾቼ የዛሬው ትምህርት ይህን ይመስል ነበር። እነዚህን የWH questions እንደጨረስን የተለያዩ ኤክሰርሳይዝን ካደረግን በኋላ በቀጥታ ከቤዚክ ወደ አድቫንስድ የሚወስዱ የሶስት ወር ፓኬጅ ይኖረናል። ይህን ቻናል ሰብስክራይብ በማድረግ ላይክ፣ ሼር በማድረግ የቻናሌ ቤተሰብ እንድትሆኑ እጠይቃለሁ። Thank you very much. See you.